በልጅሽ ደስ አለሽ ኤርሚን አርዩሽ ሰላም ነው። አይ ሰላም ነው። ሚሊ ሰላም ነው። እንዴት ነሽ? ሚሊ ነው ኤርሚና አለ ፍራይዴ ሰላም ነው። አሮን እንዴት ነሽ? ለመጨረሻ ጊዜ እድል ሰጥቻለሁ። ወስንበት። ማንንም አትቀበሉ። ኤርሚ አቤት ቦታ ነው ያርከና አይደል? ግን በቃ ሰው አላሃር ይወጣ። አይ ፍራዲዎች እኔ አላም ናቸው። እናንተ ቦታ ባሉ ግን አወጣለች። ኦኬ አንተ ምን ሆነህ ነው የምታፈተው? ድግስ ቤት ሳትጠራ እንዴ? ማይንኮ የሆነ ጉዳይ አለ። ለዛ እኮ ነው። ምንድነው? ችግር የለም። እናንተ ቁጭ በሉና ምንድነው ጉዳይ? ኤርሚ እንተዋወቃለን ሲጀመር እኮ ወዶቼ እኔ እኮ ሰላም ላችሁ እኮ ነው የመጣሁት። ለምን እንደዚህ መታገል ሚዲያ አይደግፍም። ናውጣ በላ ናውጣ። ራስህን ታስተጫለሽ። አሮኔ ወይ አሮኔ ለብለብ ያረዳል። ሚሊ ቴንክ ዩ ስላየሁሽ ደስ ብሎኛል። ምንድነው የምታያት? ናውጣ እንጂ እዛ ቪዲዮ ላይ ታያት የለ እንዴ? አይ ምንም እንትን ይሄ ምንድነው? ወፍጮ ቤት ነበርክ። ናውጣ አንቺ ጋር ላከልኝ ፍራይዴ ላኩ እንለካለን። ናውጣ ውጣ ብቻ ይመቻችሁ። እሺ ቻው ቻው ቻው። አሮኔ በኋላ እሺ ዘኪ ስለደረሰባት ታውቃለች። አየሁ እኔ እዚህ ኢንስትራክሽን ይበዛል። ወይ አረ ስንቴ ነው ቻው የምትለው እንዴ? አቦ ቻው ማለት አሉታ ማለት መጣ ደግሞ አቤት አይኔ ነው ሜላት የምትቆለፖሉት ኤርሚ ጤና ይስጥልኝ። ወንድም ማለት ምንድን ነህ? እጅ ምን ሆኖት እጅ ባቂ የሰራተኛ እጅ ማለት እኔ የምልሽ ሜላት ወተን በስልክ ነው። ቆይ ሃራን አቤት ሜላት እንዴት ናችሁ? ሰላም ነው? እንዴት አገኘሃት? ከስንት ጊዜ በኋላ ነው እያወራችሁት? በእናንተ ፊት ነው የማናወራው እንጂ እናወራ ነበር። ታት አልነበረ? በኢየሱስ ስሚ ሜላት፣ አሁን በጣም የሚገርምሽ ነገር ማለት ነው ሃሮን ራሱ ላይ እየሰራ ያለ ሰው ነው በጣም እና እንደ ድሮ ልቡን ልሰብሪ ከሆነ የመጣሽው እኔ ከአሁኑ እቃወማለሁ። እኔ ነኝ እሱ የሰበርኩት ወይስ እሱ ነኝ የሰበርኩት? ተሰባብራችሁ አልወጣችሁ? ታት ውጭ ነበር በቃ እንዴ ሞጣ እንጂ ሞጣ ከፈለክ አንተ እኔ ምን አገባኝ? አይደለም እንትን ነው እዚህ ኮሜንት ላይ እኔ ጋ ይምጡ ኮሜንቶቹ፣ እኔ ጋ ይምጡና ያወሩኝ እስቲ። ምን ያህል ግን ኤፌን የሚባል ሰው ነው የሻቸው ነው እንዴት እየሆኑ እንደሆነ ሜላት ምንድን ነው ስታዩ ምን ታስቡ? ታላችሁ እኮ ነው ሃሮን ተባሰቡ ማነው እንትን አርጉ ማነው አውሩ ባል አውሩ ችግር የለም። እሺ አውሩ ምን አይነት አንተ ወጣታም ነው በእናትህ ምን አይነት ምክንያት ነው የተሰበሰበው? አንተ በስመ አብ ቋሪ ምንድን ነው ችግር? ምክንያት ነው ለዚህ የራስ ተፋሰ አስወጣት ያማንዴ ወጣው በቃ ላይ ዋስኩ በቃ ኦፎፍ ያርጉ። እሷም ትመጣለች ግን ሃሮኒ ወስንበት በቃ ወስንበት በቃ ወስንበት። ምን መድኃኒያ ደመነ ይሻላል በቃ አሲስት ፍራይዴ ናይትስ በቃ ሃሮኒ አፍሪ በቃ አላችሁ በቃ ይሁን ነው የምትሉት? ይሁን እንዴ መጣ ተንሰፍስፎ አድቁ ተንሰፈሰፈ። ሜላት ክፉ ነሽ። አስገባት በቃ ሃሮኒ እንዳልኩ እኛ ጋር ቁጭ ብላችሁ ኢንቪቴሽናችሁ ነው። አጥፉ ቆይ ልንገራት እሷን ሜላት ኦፍ አድርጊሽ እህቴ እባክሽ አንድ ነገር ልንገርሽ። እነዚህ ጌመሮች ጥሩ አይደሉም። እኔ ስለመሰሪ ናቸው። አጥፊ ኢንቪቴሽንሽን አጥፊ። ይሄ ታት የሚባለው ሲጀመር እኔ ቀልቤ ሲጀመር ከፍቶታል እኮ ህይወቱ የከፋው ሰው ነው። ብቸኛ ሰው ነው ሲጀመር። በቃ አጥፊ ኢንቪቴሽንን አጥፋ ነው። አጥፍቻለሁ። ለማንም እድላት ኤርሚ ውጡ። እስካሁን እዛ ቁጭ ብለህ ስታፈጥ ድግስ ቤት ይመስል እየላከ ነበር ሃሮኒ። እሺ ሃሮኒ እንዳለ ወስን። እሺ የፉ ወስን ችግር የለም ገላገሉ አጨነቁሽ። ይቅርታ እሺ። ያው የወንዶች ባህሪ ነው። እንዴት ናችሁ ሜላትና ሁሉ አማን ታርቀናል? ኮንግራትስ መቼ እንዴ አያቁም ብላ በእናትህ አያቁም ብላ
አያቁምላ አዲስ ፍቅር ሪሌሽንሺፕ እዚህ ጋር ያየን ነው። በእናትህ አንቺ ቀጠቀጥኳት እኮ ቻይ ነው አልኩ። አልቻለችም በቃ ሜላትና ሊፍት ሃሮን ታርቀው ለምን ወጣች? ስማ በእናትህ ወይኔ አኮረነሹ በቃ እኔ ጃኒ በቃ ታመንብሽ ነበር። አኮረነሹ አሁን ይቅርታ ሶሪ ዲር ሶሪ እሺ አሪፍ በቃ ተሳስተሽ ነው። አዎ ተሳስቼ እኮ ነው። ወይኔ ጉዴ ፈላ። ኧረ ጉዴ ችግር የለም እኔ የምልሽ ሜላት ወተን በስልክ እናውራ። ቆይ ሃራን አቤት እንዴት ናችሁ? ሰላም ነው? አንደን እግዚአብሔር እንዴት አገኘሃት? ከስንት ጊዜ በኋላ ነው ያወራችሁት? በእናንተ ፊት ነው የማናወራው እንጂ እናወራ ነበር። ታት አልነበረ? በኢየሱስ ስሚ ሜላት፣ ላይክ አሁን በጣም የሚገርምሽ ነገር ማለት ነው ሃሮን እራሱ ላይ እየሰራ ያለ ሰው ነው አሁን በጣም እና እንደ ድሮ ልቡን ልትሰብሪ ከሆነ የመጣሽው እኔ ከአሁኑ እቃወማለሁ። እኔ ነኝ እሱ የሰበርኩት ወይስ እሱ ነኝ የሰበርኩት? ተሰባብራችሁ ያረታችሁ ታት ውጭ ነበር በቃ እንዴ አስጨነቁሽ። ይቅርታ እሺ። ያው የወንዶች ባህሪ ነው። ያንቺ ሴት ጓደኞች እንደዚህ አያደርጉም አይደል? አያደርጉም። ለልደትሽ ምን አደረግሽ? የልደቴ ቀን አክቹሊ እንትን ፕላን ተበላሽቶብኝ ነበረ። ፎቶ ምናምን እስኪ ሰምቻለሁ መሰለኝ ፎቶ ቀርቶብኝ ነው ይለው ያለክ ምንድነው ጠዋት ፀጉሬ ምናምን ጥፍሬ የሚሰራ ነበርና እዛ አረፈድኩኝ። ከዛ ሜካፕ የምትሰራ ልጅ ደግሞ አረፈድኩባት። ፎቶግራፈሩም